በዚህ ዘመን እንደ ቀልድ የምናያቸው ወንጀሎች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግን እነዚህ ወንጀሎች ከባባድ ወንጀሎች ናቸው ወይም ትላልቅ ወንጀሎች ናቸው ብለው የጠቀሷቸው ናቸው። አነስ ኢብኑ ማሊክ በዘገበው ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተጠየቁ፣ ስለ ትላልቅ ወንጀሎች ተጠየቁ። የአላህ መልእክተኛም እንዲህ በማለት መለሱ። የመጀመሪያው አልሽራኩ ቢላህ በአላህ ላይ ማጋራት ነው አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። በሁለተኛ ደረጃ ደግሞ ወዑቁቁል ዋሊደይን ብለው ተናገሩ። የወላጅን ሐቅ አለመወጣት ወይም ወላጅን አለመታዘዝ ብለው የአላህ መልእክተኛ በሁለተኛ ደረጃ ተናገሩ። በሶስተኛ ደረጃ ደግሞ ወቀትሉን ነፍስን ያላግባብ መግደል ነው። ሸሪዓ ከፈቀደው ውጪ ነፍስን ያላግባብ መግደል ይህ ከትላልቅ ወንጀል ነው አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። በአራተኛ ደረጃ ደግሞ ወሸሃደቱ ዙር አሉ፣ በውሸት መመስከር ብለው ተናገሩ ማለት ነው። እነዚህ አራት ወንጀሎች በዚህ ዘመን እንደ ተራ እየታዩ ይገኛል ማለት ነው። ስለዚህ ከባባድ ወንጀሎች ናቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እነዚህ ወንጀሎችን አስጠንቅቀዋል ማለት ነው። በተለይ ደግሞ በአላህ ላይ ማጋራት የሚባለው ወንጀል ዘላለም ጀሃነም ስለሚያስገባን ከዚህ ወንጀል ራሳችንም ቤተሰቦቻችን ጓደኞቻችንም ከዚህ ወንጀል ማራቅ ይኖርብናል። ራሳችንን ከራቅን በኋላ ለሌላም ሰው ዳዕዋ በማድረግ ከዚህ በሽታ አላህ እንዲጠብቀን ዱዓ በማድረግ ዳዕዋ በማድረግ መበርታት ይኖርብናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።